ያርገኛ። ሄሎ ትሰማለህ? አረ አያለው። የልጆችን ጭንቅላት ቆርጬ ስልክልህ በደምብ ትሰማኛለህ? ዊ ብራዘር ተሳስተሻል ብራዘር። እኔ ጭንቅላት ያላቸው ልጆች የለኝም። ተሳስተሃል። ከልጅ አናት ውረዱ፣ አለበለዚያ አንተንም ጨምራለሁ። የማን አባሽ ወጠጤ ነሽ ደግሞ አንቺ? አይነን ያው በጥፊ ጥብሴክስ ሳረግልህ የዛኔ ታወራዋለህ። መቶ አለቃ እባላለሁ፣ እበላለሁ። መቶ አለቃ የቀለም ብሩሹ ነው? ወይኔ ያለመታወቅ፣ ወይኔ ባሻ። እኔ እኮ ሙሉ የጦር ኃይል ማለት ነው በውበቴ ብቻ የማረኩ ሰው ነኝ እኮ። መሳሪያ ጉልበት ሳልጠቀም። ቤትህን አውቀዋለሁ። መጣሁ። በእናትህ እንጣላ። በደስታ እባክህ ወደ ቤቴ ና እባክህ። አትከ ሽጉጡን ነብቆ በደስታ ና። እኔ አይደለሁም እሱ ነው እንዴ? ምንድን ነው የምሰማው? ራሷ ነች የመጣችብኝ። ለእንደዚህ አይነት ነገር ዝግጁ አይደለሁም፣ አልፈልግም አልኳት። ጭራሽ አንተ ነህ ፍላጎት የሌለ እንዴ? ልጅቷ መስተፋቀር አሰርታበታለች አባዬ። አንተ ነህ ይሰራህላት አይደለም? ማታ የረገጠችው አፈር ላይ ብሎ ሲንከባል ነው አምሽቶ የሚመጣው። እኔ ቀብሲ ብዬ የምመጣው ለእኔ ነው። ዳው የተረፈው ዘድ ውሻ። አሁን ምንም አያገባኝም። አባቷ ሊገለህ እየመጣ ነው። የዛኔ ታወራለህ። ምንድን ነው እሱ? ምንድን ነው? እኔ እኮ አላምንም። እንዴ መቶ አለቃ ወንድሜ ላይ ነበር ተኩስ የነበረው። የብራ ጓዴ መቶ አለቃ ባሽዬ ጌታ። ግባ በእናትህ ቁጭ በል፣ አረፍ በል። ሳናውቀው ተዛምደን ነበረ። ይህ 5 ጃምቦ ይችላል። ይኸውልህ አረፍ አስሞላውና እንዲህ ልብ ላይ ነው የምቆምልህ። ደግሞ ጠጡት። እሺ ጠጣው። እጠጣለሁ በቴስታ እንካ ስታይ። አይ መቶ አለቃ ጅል ነበርክ እኮ። ትዝ ይልሃል ቦምቦር ወረብኝ ስዞር ስንት ሰዓት ነው ያልከኝ? እንዴት አስታወስከው? ትዝ ይልሃል በቦምብ ኳስ ስንጫወት ጎሉን ታንክ አድርገነው በቦምብ አብዶ እየሰራን እንዴት እረሳዋለሁ? አይ ቀልድ፣ አይ ጊዜ፣ በእኛ ጊዜ ቀረ። አንተ ምንድን ነው ፀሐዩ? ትንሽ ፉትን በለት እንዴ? ኧረ አንተ አባዬ ይገለናል። እባክህ ዝም ብለን ፉትን በለት አምጣው። ቆዩዋ እነዚህ ገሞች። ሄሎ አንተ ውሻ። ወይ አባዬ አፍጥንት እያስቀደው አረፋ አታብዥበት ሙዬ። ይኸው እያስቀደው መጣው። ኧረ አንተ ምን ነው? ጨረስነው እኮ በቃ። ሰውየው ጠላታችን አንዴ በቃ ይሸናበት። ምንድን ነው እንዴ? ሄዱ እንዴ መቶ አለቃ ቶሎ መጣችኋል። ለዛ እኮ ነው። ወይ አንተ ደግሞ አትጠጣማ። እሱም ከሄዱ ይደፋ በቃ። ምን ይሰራል? አንተ ነው እንደምን ምን ጠጣችሁ ልታድሩ ነው ዛሬ? ኧረ አባዬ እንደዚህ እየተባለ ነው ሱስ የሚጀመረው። እኛ እንጠጣም። ገንዘብ አንድ ወጣ ብቻ እና አንተ ትጠጣለህ። እስቲ ኧረ አባዬ ያዘው ጠጣው። ዋት እኛ ባቀና ነው ከተማ አይዘነጥብንም እንደናንተ የደገገማ በሩን ክፍት አድርገው ሄደው ነው እነዚህ ሰላቢ ልጆች። ሌባስ ቢገባ ሄሎ ወይ አባዬ። የታባን አንተ? እኔ ራቅ ያለ ቦታ ነኝ። ምን ነው? ፈልጌ ነው። ቶሎ ቤት ና። ኧረ ሩቅ ነው ያለሁት። ወደ ከታ እየሄድኩ ነው። አሎ ከታ ነሽ ብራዘር? የሙሉ ለሰ ከታ ቤት አለኝ ብላችሁ እንዳትመጡ አጥንቱ። አሁን ኑኑ እንዴ! ኧረ ምንድን ነው አባዬ? ሩቅ ነን። ለዛ እኮ ነው። ወልዶ እንዳልወለደ የወላድ ማን ውሃ እንኳን የሚያቀብለኝ ልጣ እዚህ ቤት ደህና ዋሉ ባሽዬ። ቢልሾ ሜሪዬ ደግሞ አይገርም። ልክ ሳስባችሁ እናንተ እድሜያችሁ ረዥም ነው ማለት ነው። ግቡ። ሜሪዬ እንዴት ነው ታዲያ? አገሩ እንደመድሽ አየሩ እንዴት ነው? ተስማማሽ? በጣም አሪፍ ነው ባሽዬ፣ ተመችቶኛል። እና እንዴት ነው ትዳር ምናምን አልታሰበም? አረ የለም ባሽዬ። ታይ ሜሪዬ፣ ባይሆን የወንድ ምርጫሽን ንገሪኝ። መስፈርትሽ ምንድን ነው አንቺ ለትዳር? የወንድ ምርጫሽ የሊሊሾ እንኳን አውቀዋለሁ። ሃይማኖቱንና ባህልን የሚያከብር ቢሆን ደስ ይለኛል ባሽዬ። በጣም ጥሩ ምርጫ ሜሪዬ። እኛም በሴት እንደሱ ብናገኝ አንምርም። እዚህ ቤት ምን አይነት መንፈስ እኮ እንደገባ አባዬ። እኛሽ ከአንተ ምንድን ነው መማር ያለብን? ቢያንስ አንተ ትልቅ ሰው ነህ። ለመኖር ትንሽ ጊዜ ነው የቀረህ አይደል? ምን አለ ደጁን እንኳን ረግጠህ ብትመጣ። ደህና ዋላችሁ እህቶቼ፣ እንዴት ዋላችሁ? ሜሪዬ፣ ሌላ ምን አይነት መስፈርት ነው ያለሽ ወንድ ላይ? ስፖርት የሚሰራ ጠንካራ ይሁን ደስ ይለኛል። ፈርጠም ያለ ጀሞ ዛሬ ምንድን ነው የሚገባለት? ቸስት ነዋ። አባታችሁን የመጣችሁት የሰላቢ ልጆች። ከባድ እንግዶች መጥተውብኝ ዛሬ አልመጣም። ዝም ብዬ ባለው አየር ቤት እገባለሁ። አባዬ ስንት ኪሎ ነህ? 65 ዝም ብዬ ቤት 65 ኪሎ አግኝቻለሁ። እሱ ገፋ አረግ አባዬ። እንደዚህ ትተኛልኛለህ? ዝም ብዬ ደረግ ገፋ አረጋለሁ። እሺ የፈጠነ
መቶ አለቃንም ጠራልኝና ዝም ብዬ የትሬሲፕስ ልግባባ። ተነስ አባዬ እባክህ እምቢ እንዳትለኝ። ይጥለኛል ባሽዬ ሜሪ ይጥለኛል። ኧረ ተነስ አባዬ። ምንድን ነው አንተ እንደዚህ ያስፋፋው? ባሻ ምንድን ነው? ተሺ እኔ ጌታ እንኳን ደህና መጣ። የትኛው ነበር አልተገረዘም ያልከኝ? ባሻ ያኛው ተሺ ያኛው ነው። አራቆ ነው። እንዱን እስቲ ቶሎ በል አውልቀው። ሸካ አድርጌው ልጅ። ኧረ ሸክከው ሸካ አድርግለት። ምንድን ነው አባዬ? እኛ ደግሞ ትንሽ አልጋ ላይ ይሸናል። ትንሽ ይቃዣል ምናምን። ተሽዬ የቅዠት የለም። ኧረ አለኝ ባሻ። ና ሁለት ወንድ አሰዳቢ ና። ኦ ማይ ጋድ ዲስገስቲንግ። እናንተ ውሾች እኔ ላይ አራዳል ትሆኑ። እኔ ነኝ የወለድኳችሁ አባት ነኝ እንዴ? ተሺ ኧረ አባዬ ገለጠለው። ኧረ ስራው ተጠናቋል። ደህናዋል ባሻ። ይኸውልህ ላይፍ ላላ ብለህ ነው መኖር ያለብህ። ላላ በል ባሻ፣ ላላ በል አባቢ። በል ባሻ ደህናዋል። ምን እሺ ባባ ብብትሽ ቆስሎ ነው? ዘላታ ምንድን ነው? ምን ጀመርክ ደግሞ? ባይሆን ይቺን ነገር ደህንነታችን ታስረሳናች። ያዛል አንተ ይሄ ነገር ያጦዛል እኮ። ምንድን ነው እኮ? ሞክረን ነው ያዘው። እንሞክረው እስቲ። ሻምጣውሽ አየኛ ሰው ያጦዛል አላለም እንዴ? የታል ሊጦስኩት? እኔ የታል ጦስኩ? አንተ አየው ቆስጣው እየበረረ እየዋኘ ለማለት ፈልገሽ ነው? እየዋኘ ማለት ምን አባ ነው አታ? ጭራሽ ለኔ መልስት መስጠት ጀመርክ? ምን አለ አንተ ገሞል በሻና። አረ እዚህ ጋር ነው። ማን አባ ነው የምታወራው አንተ? ጭራሽ መሰለብ ጀመርክ? ቆይተዩ ማዬ ቆይ ምሳ ላምጣልሽ ጠብቂኝ። የምን አባ ማዬ ነው? ናጅ ላስታጥብ እንዴ? ውሃውን በማስታጠቢያ ቀርተው ነው? ሄሎ አትበጥብጥ፣ ዝም ብለህ ታጠብ። ያዢ ምንድነው? ምን ባዶ ቤት መጣሽበት? ምንድነው ሁሉን የምትጫወትበት? ወጥ እስከጋግር ይሄን ጠጣ። ወጥ እስከጋግር ይሄን ጠጣ። ዛሬማ የሆነ ነገር አድርጋችኋል። ጠዋት እናወራለን፣ አሁን ገልጠተኛ። አንተ ውሻ ብርድ ልብሱን ነው እንደዚህ የገለጥከው? ዛሬማ የሆነ ነገር ወስዳችኋል። እኔ እኮ ጥፊ ደርሶኛል። ና አንተ ውሻ ላሽትህ ና። እንዴ ሊሊሾ ናላሽትህ በመሀላችን ያ ሽማግሌ ነው የገባው። ይዘገያል እንጂ አህያ የጅብ ናት። ይዘገያል እንጂ አህያ የጅብ ናት። አንተ ውሻ ልጅ፣ ወይኔ አናቴን አፈረሱት ዛሬ። ያው ባለው አየር ነዋ።